ሰላም እንዴት አደራችሁ እንዴት ዋላችሁ እኔ ደሳለው ነኝ ዛሬ ለነፍሰ ጡር እናቶች እጅግ በጣም ጠቃሚ የሆነ መረጃ ነው ይዤላችሁ የመጣሁት ይህን መረጃ ደግሞ በእርግዝና ወቅት ሊኖሩ የሚችሉ አደገኛ ምልክቶችና ማድረግ ያለብሽ ነገር ምንድነው የሚለው ነገር አጠር አድርጌ ይዤ መጥቻለሁ ማለት ነው ምናልባት ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ እና ላይክ እያደረጋችሁ ጀምሩ ምናልባትም እኔን ማግኘት የምትፈልጉ ወይም ደግሞ ሐሳባችሁን ማስቀመጥ የምትፈልጉ ሰዎች የመጀመሪያ ኮሜንት ሴክሽኑን መጠቀም ይቻላል ከዛ ውጪ ደግሞ በ0922 47 9595 ላይ እየደወላችሁ ማንኛውንም አይነት እገዛ መጠየቅ ትችላላችሁ ማለት ነው እኔም ደግሞ እጅግ በጣም ከአክብሮት ጋር ዝቅ ብዬ የእናንተን እገዛ የቻልኩትን ያክል ሁሉ ለማድረግ ሞክራለሁኝ ታዲያ ዛሬ ወዳዘጋጀሁላችሁ በእርግዝና ወቅት ሊኖሩ የሚችሉ አደገኛ ምልክቶች እነማን ናቸው እያንዳንዱ ምልክት እስካጋጠመሽ ምን ማድረግ አለብሽ የሚለውን ነገር አጠር ምጥና አድርጌ ይዤልሽ መጥቻለሁ ማለት ነው ቀጥታ ወደ አደገኛ ምልክቶች እንገባለን የመጀመሪያው በእርግዝና ወቅት ሊያጋጥምሽ የሚችል አደገኛ ምልክት በማህፀን ደም መፍሰስ ነው በማህፀን ደም መፍሰስ በማንኛውም የእርግዝና ሰዓት ሊኖር ይችላል ስለዚህ በማህፀንሽ ውስጥ ላይ ደም በሚፈስበት ሰዓት ምንም አይነት ጊዜ ሳትሰጪ አጠገብሽ ወዳለ የጤና ተቋም ሄደሽ እርዳታ መጠየቅ መቻል አለብሽ ምክንያቱም በማህፀን ደም ሲፈስ ሊሆኑ የሚችሉ ነገሮች አሉ የመጀመሪያው ውርጃ የውርጃ ምልክት ሊሆን ይችላል በማህፀንሽ ደም መፍሰስ የውርጃ ምልክት ሊሆን ይችላል ከማህፀን ውጪ እርግዝና ሊሆን ይችላል የእንግዴ ልጅ የማህፀን በርን መዝጋት ሊሆን ይችላል የእንግዴ ልጅ መንሸራተት ሊሆን ይችላል ስለዚህ በማህፀንሽ ደም በሚፈስበት ሰዓት እነዚህ ነገሮች ሊሆኑ ስለሚችሉ ወዲያውኑ ይህንን ምልክት ካየሽ ወደ ጤና ተቋም ሄደሽ እርዳታ መፈለግ መቻል አለብሽ ማለት ነው ስለዚህ ከአደገኛ ምልክቶች ከምንላቸው ውስጥ አንደኛው በማህፀን ደም መፍሰስ ነው በእርግዝና ሰዓት በማህፀን ደም መፍሰስ ሰላም አይደለም ስለዚህ ምልክት ባየሽ ሰዓት ወደ አጠገብሽ ወደሚገኝ ጤና ተቋም ሄደሽ እርዳታ ማግኘት መቻል አለብሽ ማለት ነው ሁለተኛው በእርግዝና ወቅት ሊኖር ከሚችሉ አደገኛ ምልክቶች ውስጥ ሁለተኛው ከፍተኛ የሆነ የሆድ ወይም ደግሞ የማህፀን ህመም ምናልባትም ድንገተኛና ቀጣይነት ያለው የሆድ ህመም ሲኖር ሰላም አይደለም ምክንያቱም ድንገት የሚጀምር ወዲያውኑ ሰደንሊ የሚጀምር እና ደግሞ ይሁን ፐርሲስተንት የሆነ ቀጣይነት ያለው የሆድ ህመም ወይም ደግሞ የማህፀን ህመም ሊያያዙ የሚችሉት ነገሮች ሌሎች የከፉ ነገሮች ሊኖሩ ስለሚችሉ እነዚህንም ነገሮች ካየሽ ከፍተኛ የሆነ የሆድ ህመም ወይም ደግሞ የማህፀን ህመም ካየሽ ምናልባት ይህ ህመም ድንገት የሚጀምርሽና ደግሞ ቀጣይነት ያለው ወዲያውኑ የማያቆም የማያበቃ አይነት ነገር ከሆነ ወዲያውኑ ወደ ጤና ተቋም መሄድ መቻል አለብሽ ታዲያ ከፍተኛ የሆነ የሆድ ህመም ወይም ደግሞ የማህፀን ህመም ከምን ጋር ሊያያዝ ይችላል ካላችሁኝ የመጀመሪያው ከማህፀን ውጭ እርግዝና ሊሆን ይችላል ከማህፀን ውጭ እርግዝና በሚኖርበት ጊዜና ምናልባትም ከማህፀን ውጭ እርግዝናው በሚተረተርበት ሰዓት ከፍተኛ የሆነ የሆድ ህመም ሊኖር ይችላል ወይም ደግሞ የማህፀን ህመም ሊኖር ይችላል የእንግዴ ልጅ ሲንሸራተት ምናልባት አቻ ትርጉሙን በትክክል ወደ አማርኛ ስቀይረው ላመጣው ይችላልው በእንግሊዘኛው ፕላሴንታል አብራፕሽን የሚባለው ወይም ደግሞ የእንግዴ ልጅ መንሸራተት ሲኖር
ከፍተኛ የሆነ የሆድ ህመም ይኖራል ማለት ነው። የማህፀን መተርተር ምናልባትም አደጋ ደርሶባችሁ ወድቃችሁ ሊሆን ይችላል። የመኪና አደጋ፣ የሞተር አደጋ አጋጥሟችሁ ሊሆን ይችላል። ከዚህ በፊትም ደግሞ ምናልባት ብዙ ጊዜ የኦፕራሲዮን ታሪክ ያላችሁ እናቶች እንደዛ አይነት ነገሮችን በምታዩበት ሰዓት ላይ ወዲያውኑ ወደ ጤና ተቋም ሄዳችሁ ሕክምና መፈለግ መቻል አለባችሁ ወይም ደግሞ እርዳታ ያስፈልጋችኋል ማለት ነው። ስለዚህ ሁለተኛው በእርግዝና ወቅት ሊያጋጥምሽ የሚችል አደገኛ ምልክት ከፍተኛ የሆነ የሆድ ወይም ደግሞ የማህፀን ህመም ነው ማለት ነው። ሌላኛውና ሶስተኛው በእርግዝና ወቅት ሊያጋጥምሽ የሚችል አደገኛ ምልክት ከፍተኛ የሆነ ራስ ምታት ነው። ከፍተኛ የሆነ ራስ ምታት። ይሄ ከፍተኛ የሆነ ራስ ምታት እረፍት በማድረግና ምናልባትም ማስታገሻ በመውሰድ የማይመለስ የራስ ምታት ከሆነ አሁን ይሄ ቤት ውስጥ ላይ እረፍት አድርገን ወይም ደግሞ እነዚህ የራስ ምታት መድኃኒቶችን ወስደን ሊሻለን የሚችል አይነት ከሆነ ይሄ አደገኛ ምልክት አንለው። ነገር ግን ከፍተኛ የሆነ ራስ ምታት እረፍት አድርገንም ማስታገሻ ወስደንም የማይሻለን ከሆነ ወይም ደግሞ የማይመለስ ራስ ምታት አደገኛ ምልክት ነው። ምክንያቱም ደግሞ በእርግዝና ወቅት ከሚከሰት የደም ግፊት ጋር ሊያያዝ ስለሚችል ወዲያውኑ ወደ ጤና ተቋም ሂደሽ እርዳታ ማግኘት መቻል አለብሽ ማለት ነው። ሌላኛውና አራተኛው በእርግዝና ወቅት ሊያጋጥምሽ የሚችል አደገኛ ምልክት ብዥታና ለማየት መቸገር። ምናልባት አንድ አካል ወይም ደግሞ አንድ የሆነ ነገር ሁለት ሆኖ ሊታይ ይችላል ወይም ደግሞ ላይታይ ይችላል። የማዞር ስሜቶች ምናምን ነገር ሊኖሩ ይችላሉ። እነዚህ አይነት ምልክቶች በሚኖርበት ሰዓት አሁንም በተመሳሳይ በእርግዝና ወቅት ሊከሰት ከሚችል የደም ግፊት ጋር ስለሚያያዝ ጊዜ መስጠት አያስፈልግም። ወዲያውኑ ወደ ጤና ተቋም ሂዶ እርዳታ መጠየቅና እርዳታ ማግኘትን ይሻል ማለት ነው። ስለዚህ ብዥታና ለማየት መቸገር አይነት ነገሮች ሲኖሩ ወዲያውኑ ወደ ጤና ተቋም መሄድ መቻል አለባችሁ። ምናልባት ይሄ ነገር ከደም ማነስም ጋር ሊያያዝ ስለሚችል ወዲያውኑ ወደ ጤና ተቋም ሄዳችሁ ምርመራ ማድረግ እና እርዳታ ማግኘት መቻል አለባችሁ ማለት ነው። ሌላኛውና አምስተኛው በእርግዝና ወቅት ሊከሰት ከሚችል የአደገኛ ምልክቶች ውስጥ አንዱ የእጅ፣ የእግር ወይም ደግሞ አጠቃላይ የሰውነት እብጠት ነው። እጅ፣ እግር ወይም ፊት ወይም ደግሞ አጠቃላይ ሰውነት ድንገት እንደዚህ እብጠቶች የሚኖሩ ከሆነ አሁንም ይሄ ሰላም አይደለም ማለት ነው። ምናልባት እንደዚህ ብዙ ጊዜ የምናያቸው የእግር ማበጥ ሊኖር ይችላል። በእርግዝና ወቅት የእግር ማበጥ ሊኖር ይችላል። ታችኛው እግራችን ጫማችን ማለት ነው ትንሽ እብጠት ሊኖር ይችላል። ይሄም ደግሞ ምንድነው ጽንሱ የታችኛውን ይሄ ኢንፌሪየር ቬና ካቫ የምንለውን የደም መልስ የቬና ካቫውን ኮምፕረስ ስለሚያደርገው ብለድ ሪተርን ስለማያደርግ እንደዛ አይነት ነገሮች በጀርባችሁ በምተኙበት ሰዓት ነው ይሄ ደግሞ ሀፕን የሚያደርገው። እንደዛ አይነት ነገሮች ሊኖሩ ይችላሉ። ብቻ በጀርባችሁ መተኛትም አይመከርም። በጀርባ በጎን በኩል ነው መተኛት የሚጠበቅባችሁ ይሄን ነገር እንትን ለማለት። ከዛ ውጪ ግን ከፍተኛ የሆነ የእጅ ወይም ደግሞ የእግር ወይም አጠቃላይ የሰውነት እብጠት ካለ ምናልባት ወደፊት የሚሄድ አይነት እብጠት ካለ፣ ፊታችሁ ላይ የሚከሰት እብጠት ካለ፣ አጠቃላይ ሰውነታችሁ ላይ የሚከሰት እብጠት ካለ ይሄ ድንገተኛ የሆነ የሰውነት እብጠት ሰላም አይደለም። ስለዚህ ወደ ጤና ተቋም ሄዳችሁ እርዳታ ማግኘት መቻል አለባችሁ ማለት ነው። ምክንያቱም ይሄ ነገር በእርግዝና ወቅት ከሚከሰት የደም ግፊት ጋር ስለሚያያዝ ቶሎኑ ይሄን ነገር ባያችሁ ሰዓት ወደ ጤና ተቋም ሄዳችሁ ሕክምና ማድረግ መቻል፣ ምርመራ ማድረግ መቻል አለባችሁ ማለት ነው። ሌላኛውና ስድስተኛው
በእርግዝና ወቅት ሊከሰት ወይም ደግሞ ሊታይ ከሚችሉ አደገኛ ምልክቶች ውስጥ የልጅ እንቅስቃሴ መቀነስ ወይም አለመኖር ነው። ይህ በጣም ወሳኙ ነገር ነው። አንድ እናት የልጇን እንቅስቃሴ ቸክ ማድረግ መቻል አለባት። እንቅስቃሴ ከጀመረ በኋላ ልጇ መንቀሳቀስ ከጀመረ በኋላ የልጁን እንቅስቃሴ እንዴት ነው? የተንቀሳቀሰ ነው ወይ? እንቅስቃሴው ቀንሷል ወይ? ወይስ እንቅስቃሴ የለም ወይ ወይም አለ ወይ የሚለውን ነገር አንድ እናት ቸክ ማድረግ መቻል አለባት። ማህፀኗ ውስጥ ነው ያለው፣ ሲንቀሳቀስ ማየት ትችላለች፣ ፊል ማድረግ ትችላለች። ስለዚህ አንድ እናት ልጇን በየቀኑ ቸክ ማድረግ መቻል አለባት። ምናልባትም እንቅስቃሴውን መቁጠር መቻል አለባት። ስለዚህ ልጅ መንቀሳቀስ ከጀመረ በኋላ ብዙ ጊዜ ያው ከ16ኛው ወይም ከ18ኛው ሳምንት በኋላ ነው ይሄ ነገር ሊኖር የሚችለው። ግን አንዴ ልጅ መንቀሳቀስ ከጀመረ በኋላ የልጅ እንቅስቃሴ መቀነስ ወይም ደግሞ አለመኖር ሰላም አይደለም። ምናልባት ከልጅ መታፈን ወይም ደግሞ ከልጅ ሞትም ጋር ሊያያዝ ስለሚችል ወዲያውኑ ወደ ጤና ተቋም ሄደው የልጁን የልብ ምት ይሄ በፌቶስኮፕ ወይም ደግሞ በአልትራሳውንድ ቸክ መደረግ መቻል አለበት። ለማንኛውም ባለሙያ አማክራችሁ በባለሙያ እገዛ መሰረት የህፃኑ እንቅስቃሴ ወይም ደግሞ የልብ ምት በአልትራሳውንድ ቸክ መደረግ መቻል ስላለበት ይሄ ነገር ካጋጠማችሁ ወዲያውኑ ወደ ጤና ተቋም ሄዳችሁ ሕክምና ማድረግ መቻል አለባችሁ ማለት ነው። ስለዚህ እባካችሁ እናቶች የልጃችሁን እንቅስቃሴ መንቀሳቀስ ከጀመረበት ጊዜ በኋላ ማለት ነው ቸክ ማድረግ መቻል አለባችሁ። ምናልባትም ወልዳችሁ የምታውቁ እናቶች፣ ከዚህ በፊት የመውለድ ሂስትሪ ያላችሁ እናቶች ይሄ ነገር ለእናንተ ከባድ ይሆናል ብዬ አላስብም። ነገር ግን እርግዝናችሁ የመጀመሪያችሁ የሆነ ሴቶች ግን እባካችሁን የልጁን እንቅስቃሴ ወይም ደግሞ የልጁን እንቅስቃሴ መቀነስ ወይም ደግሞ አለመኖሩን ቸክ ማድረግ መቻል አለባችሁ። ምክንያቱም ይሄ አደገኛ ምልክት ስለሆነ ማለት ነው። ይሄን ማድረግ መቻል አለባችሁ ማለት ነው። ሌላኛውና በእርግዝና ወቅት ሊከሰት ከሚችሉ አደገኛ ምልክቶች ውስጥ የሆነው ማንቀጥቀጥ ወይም ደግሞ ራስን መሳት ነው። ይሄ ኮንቨርዥን ወይም ደግሞ ሉዝ ኦፍ ኮንሽስነስ የምንለው ነው። አንድ እናት በእርግዝና ወቅት ላይ ማንቀጥቀጥ ሊኖር ይችላል፣ ራስን መሳትም ሊኖር ይችላል። ይሄ አደገኛ ምልክት ነው። ይሄ ነገር በእርግዝና ወቅት ከሚከሰት የደም ግፊት ጋር ሊያያዝ ይችላል። ደግሞ ሌሎችም ነገሮችም ሊኖሩ ይችላሉ። ምናልባት የጭንቅላት ውባ ብለን የምንጠራውም እንደዛ አይነት የማንቀጥቀጥና ራስን የመሳት ስሜት ሊኖር ይችላል። ከሌሎችም ነገሮች ጋር ሊያያዝ ይችላል። ነገር ግን በዋናነት ግን በእርግዝና ወቅት ከሚከሰት የደም ግፊት ጋር ሊያያዝ ስለሚችል አሁንም በተመሳሳይ እንደዛ አይነት የማንቀጥቀጥ ወይም ደግሞ ራስን የመሳት ስሜቶች ሲኖሩ ወደ ጤና ተቋም ሄዳችሁ ሕክምና ማድረግ መቻል አለባችሁ ማለት ነው። ሌላኛውና 8ኛው በእርግዝና ወቅት ሊከሰቱ ከሚችሉ አደገኛ ምልክቶች ውስጥ ከሆነው አንዱ ከፍተኛ የሆነ የሰውነት ሙቀት ነው። ከፍተኛ የሆነ የሰውነት ሙቀት፣ ምናልባት የሰውነት ሙቀታችን በየጊዜው ሊቀያየር ይችላል። ግን ከፍተኛ የሆነ የሰውነት ሙቀት ምናልባትም 38 ዲግሪ ሴንቲግሬድ እና ከዛ በላይ የሆነ የሰውነት ሙቀት ሲኖረን ይሄ ነገር አደገኛ ምልክት ነው፣ ሰላም አይደለም። የሰውነት ሙቀታችን በየትኛውም ፋክተር ከ38 ዲግሪ ሴንቲግሬድ እና ከዛ በላይ ሊሆን አይችልም። ምናልባት የሽንት ቱቦ ኢንፌክሽን ካልኖረ በቀር፣ የወባ በሽታ ካልያዘን በቀር፣ የእንሽርት ውሃ መበከል ወይም ደግሞ ኮሪዮአምናይተስ የምንለው አይነት ነገር ካልኖረ ወይም ደግሞ ከኢንፌክሽን ጋር የሚያያዙ ነገሮች ካልሆኑ በስተቀር የሰውነታችን ሙቀት ከ38 ዲግሪ ሴንቲግሬድ በላይ አይሆንም። በሰላም እንደዛ አይሆንም። ይሄም አንዱ አደገኛ ምልክት ስለሆነ
ከፍተኛ የሆነ የሰውነት ሙቀት መጨመር ሲኖር አሁንም በተመሳሳይ ወደ ጤና ተቋም ሄደሽ ሕክምና ማድረግ መቻል አለብሽ ማለት ነው። ሌላኛውና ዘጠነኛው በእርግዝና ወቅት ሊከሰቱ ከሚችሉ አደገኛ ምልክቶች ውስጥ አንዱ የሆነው ቀጣይነት ያለው ማስመለስ ነው፣ ወይም ደግሞ ፐርሲስተንት ቮሚቲንግ የምንለው ማለት ነው። ምናልባት የበላነው ምግብ ወይም ደግሞ ውሃ ሁሉ መቀመጥ የማይችል ከሆነ ከበላን በኋላ ከጠጣን በኋላ የምንበላው የምንጠጣው ነገር በሙሉ የሚመለስ ከሆነ ይሄ በተከታታይ ይሄ ማስመለስ ማቅለሽለሽ አይነት ነገር ስሜት ካለ ይህም አንዱ አደገኛ ምልክት ነው። ምናልባት የምንበላው የምንጠጣው ነገር የምትበዩ የምትጠጪው ነገር አልቀመጥ ብሎ ካስቸገረሽ ከኤሌክትሮላይት ኢምባላንስ ጋር ወይም ደግሞ ከፍሉይድ ኢምባላንስ ጋር ሊገናኝ ስለሚችል ወይም ለዚህ አይነት ነገር ሊያጋልጥሽ ስለሚችል ወደ ሕክምና ቦታ መሄድ አለብሽ ማለት ነው። ይሄ ቀጣይነት ያለው ቶሎ ማስመለስ አንደኛ ምንድነው ኤሌክትሮላይት ኢምባላንስ ያመጣል። በሰውነታችን ውስጥ ያሉ የኤሌክትሮላይት መጠኖች ሊቀንሱ ይችላሉ። እነዚህ ሶዲየም፣ ፖታሺየም የምንላቸው ኤሌክትሮላይቶቹ ይቀንሳሉ ማለት ነው። ማድረግ ያለብሽ ነገር ምንድነው? ቀጣይነት ያለው ማስመለስ ሲኖር ወደ ጤና ተቋም ሄዶ ሕክምና ማድረግን ይሻል ማለት ነው። ስለዚህ ማንኛውም እናት የትኛውም ነፍሰ ጡር እናት ቀጣይነት ያለው ማስመለስ ሲኖር ወደ ጤና ተቋም ሄዳ ሕክምና ማድረግ ምርመራ ማድረግ የዶክተሮችን እርዳታ ማግኘት መቻል አለባት ማለት ነው። ሌላኛውና አስረኛ የሆነው በእርግዝና ወቅት ሊከሰቱ ከሚችሉ አደገኛ ምልክቶች ውስጥ የሆነው የደረት ህመም ወይም ደግሞ ለመተንፈስ መቸገር ነው። የደረት ህመም ወይም ደግሞ ለመተንፈስ መቸገር ነው። ምናልባት ይህ የደረት ህመም ወይም ደግሞ ለመተንፈስ መቸገር ከደም ማነስና ከልብ ችግር ጋር ወይም ደግሞ ይህ አኒሚያ ኤንድ ሃርት ዲዚዝ ከምንላቸው በሽታዎች ጋር ኒሞኒያ ጋር ምናምን ነገር ሊያያዙ ስለሚችሉ ከፕሉሞናሪ ኢምቦሊዝም ጋር ሊያያዝ ስለሚችል ምናልባትም እንደዛ አይነት የደረት ህመም ወይም ደግሞ ለመተንፈስ የመቸገር አይነት ስሜት ሲኖር ማንኛውም እናት ወደ ጤና ተቋም ሄዳ ሕክምና ማድረግ መቻል አለባት ማለት ነው። ሌላኛውና የመጨረሻው ብዬ ካስቀመጥኩት በእርግዝና ወቅት ሊያጋጥም ከሚችሉ ነገሮች ወይም ደግሞ በእርግዝና ወቅት ሊያጋጥሙ ከሚችሉ አደገኛ ምልክቶች ውስጥ አንዱ ከምጥ በፊት የእንሽርት ውሃ መፍሰስ ከምጥ በፊት የእንሽርት ውሃ መፍሰስ አደገኛ ምልክት ነው። የእንሽርት ውሃ መፍሰስ ያለበት ሰዓቱ ምጥ ከጀመረ በኋላ ወይም ደግሞ ከምጥ ጋር ተያይዞ በአንድ ላይ ከምጥ ጋር ተያይዞ የእንሽርት ውሃ ሊፈስ ይችላል፣ ወይም ደግሞ ምጥ ከጀመረ በኋላ የእንሽርት ውሃ ሊፈስ ይችላል። ነገር ግን ከምጥ በፊት የእንሽርት ውሃ መፍሰስ ካለ አንዱ አደገኛ ምልክት ነው። እጅግ በጣም አደገኛ ምልክት ነው። ምናልባትም የእንሽርት ውሃ መፍሰስን ተከትሎ ምን ሊከሰት ይችላል? የእትብት ወደ ውጭ ሊወጣ ይችላል። እትብት ወደ ውጭ ወጣ ማለት ደግሞ ለሕፃኑ እጅግ በጣም አደገኛ የሆነ ነገር ነው። ኦብስቴትሪክ ኢመርጀንሲ ከምንላቸው ውስጥ አንዱ ኮርድ ፕሮላፕስ ወይም ደግሞ እትብት ወደ ውጭ መውጣት ነው። ይሄ ሊከሰት የሚችለው የእንሽርት ውሃ መፍሰስ ሲኖር ነው። ምናልባትም የእንሽርት ውሃ መፍሰስ ሳይኖርም ሊወጣ ይችላል። ይሄ ኦካልት ኮርድ ፕሮላፕስ የምንለው ሊኖር ይችላል። ነገር ግን የእንሽርት ውሃ መፍሰስ ሲኖር ይሄ ኦቨርት የምንለው የኮርድ ፕሮላፕስ ወይም ደግሞ የእንግዴ ልጅ ምንድነው እትብት ወደ ውጭ መውጣት ሊኖር ይችላል። እትብት ወደ ውጭ በሚወጣበት ሰዓት ደግሞ ሕፃኑ የመሞት እድሉ ከፍተኛ ስለሆነ የእንሽርት ውሃ መፍሰስ በሚኖርበት ሰዓት ላይ
ምንም አይነት ጊዜ ሳትሰጡ ወዳውኑ ወደ ሕክምና ቦታ ሄዳችሁ ሕክምና ማድረግ መቻል አለባችሁ። የዶክተሮችን እርዳታ መቀበል መቻል አለባችሁ ማለት ነው። ለዛሬ ይዣቸው የመጣኋቸውን ጨርሻለሁኝ። በእርግዝና ወቅት ሊከሰቱ የሚችሉ አደገኛ ምልክቶች እነማን ናቸው? ደግሞስ እነዚህ ምልክቶች በሚከሰቱበት ሰዓት ላይ ምን ማድረግ አለብሽ የሚለውን ነገር አጠር አድርጌ አምጥቼልሻለሁ። ምናልባት ቤትሽ ላይ ሆነሽ አንዴ ኢንተርኔት አብርተሽ ቤትሽ ላይ ሆነሽ እነዚህን ነገሮች መከታተል ትችያለሽና ከነዚህ ከጠቀስኳቸው ውስጥ ደግሞ አንዱ ከተከሰተብሽ ወዲያውኑ ወደ ጤና ተቋም ሄደሽ የዶክተሮችን እርዳታ ማድረግ መጠየቅ ወይም ደግሞ እገዛ መፈለግ መቻል አለብሽ ማለት ነው። ምናልባትም ደግሞ እኔንም በግል ማግኘት መቻል ካለብሽ መጀመሪያ ላይ ስልክ ቁጥር አስቀምጫለሁ ወይም ደግሞ በ0922479595 ደውለሽ ማንኛውንም አይነት እርዳታ መጠየቅ ትችያለሽ ማለት ነው። ስለተከታተልሽኝ ቪዲዮዬን ጊዜ ሰጥተሽ ስላየሽ እጅግ አድርጌ አመሰግናለሁ። ምናልባትም ደግሞ ይህን ሁሉ ቪዲዮውን አይተሽ ሰብስክራይብ ካላደረግሽ ላይክ ካላደረግሽ ቪዲዮውን ላይክ እና ሰብስክራይብ እንድታደርጊልኝ እማጸንሻለሁ ማለት ነው። መልካም የእርግዝና ሰዓት ተመኘሁልሽ። መልካም ጊዜ። አመሰግናለሁ።